ወይ ደግሞ ሳንቲም ጠብታ የለበትም። ግን ብዙ ነው ያወራችሁ፣ በጣም ብዙ ነው ያወራችሁ፣ በጣም ብዙ ነው ያላችሁ፣ በጣም ብዙ ነው። እኔ አንድ ልጅ ስታወራ ነው የሰማኋትና የቤት ሰራተኛ ተደርጋለች ሲባል እኔ ያለች ልጄን ለማሳደግ አረብ ሀገር ነው ያለሁት 16 ሰዓት የቤት ሰራተኝነት እየሰራሁ ነው ያለችው። እና ወጣ መልካሜ ብትናገር በጣም ነው ደስ ለዛ በነፃነት እንድትናገር የምፈልገው። ፋውልም በድሎኛል ከሌ በድሎኛል መስል በደንብ በነፃነት እንድትናገርና እኔ ህዝብ ፊት ስለሆነ የተቀበልናት ህዝብ ፊት ተናግራ ማስተካከል ያለበት ነገር ካለ መለያየት ያለበት ነገር ካለ ጨርሶ ነው። ከዛ ውጪ ግን ምንም የሚል ነገር የለም። እና እንዲሁ ማውራት ብቻ ሳይሆን ብዙ ኢትዮጵያ ውስጥ በጣም ብዙ እርዳታ የሚፈልጉ መረዳት የሚፈልጉ በጣም ብዙ አሉ። የስራ እድል የሚፈልጉ አሉ፣ የታመሙ አሉ። እዛ ላይ አርጉ። ትላንትና እኔ ሄሉዬ በ1400 ሰው ፊትና በአንቺ ፊት ቃል የምገባው ከዛሬ ጀምሮ እንኳን የወደቀ ሰው ሳለ አነሳና ገንዘቤ ልሰጥ አይደለም ዞር ብያ ላይ አሁን ዲዩ ሰበሰብክ ፎሎ ሰበሰብክባት ምን ያደርግልኛል? እኔ 1.1 ሚሊዮን የደረሳቸው ለእንትና ለሙባረክ ወስጄ ነው የሰጠው። ይሄ እኮ ሁለተኛ 1.1 የደረሰ 1 ሚሊዮን 100 ሺህ የደረሰ እንካ ሙቤ ተጠቀም። ሙባረክን ጠርተሽ ጠይቅ። እኔ ፎሎ ምናምን እኮ እንትን አይደል። የኔ 5 ሚሊዮን ደረሰ 20 ሚሊዮን ደረሰ ምንም አይጠቅመኝም። አሁን ዩቲዩብ እዚህ ጋር አንድ ቀን ፍቅሩ ነበረ። በአንድ ቀን ነው 40 ሺህ ሰው ሰብስክራይብ ያደረገው አለ 40 ሺህ ምናምን የገባ ያንን ሁሉ ለሌላ ሰው ውሰዱና ተጠቀሙበት ሁሉ ብዬ አልወሰዱም። ቁጭ ብሏል አለ። በዛ አይደለም እኔ በዩቲዩብ ወይ በቲክታክ መተዳደርበው እንደዚህ እያደረገ ለፎሎወር ነው ምናምን ይባላል የሆነ ይባላል። ግን አይደለም በዛ አይደለም። እና እንመጣለን ብሎ